እሺ የዩቲዩብ ጓደኞቼ ዛሬ በብዙዎች ሰው ጥያቄ መሰረት እንዴት ነው በፓወር ባንክ እና በዚህ ባትሪ የሚሰራው የሚለውን ይዤላችሁ መጥቻለሁ። አብረን እናየዋለን። እቺ ከምናለሽ ተራ የገዛኋት ባትሪ ነች እና የተለያየ ቮልቴጅ ነው የሚያወጣው። በዚህ ጋር ደግሞ 12 ቮልቴጅ ቻርጅ ያደርጋል። በእነዚህ ጋር ደግሞ የተለያየ 5 ቮልቴጅ 3 ቮልቴጅ እና ወደ 12 ቮልቴጅ ያወጣል እና በዚህ ባትሪ እንዴት እንደሚሰራ ነው የምናየው። ሌላው ደግሞ ይሄ ባትሪ ከሌላችሁ በሌላ በፓወር ባንክ እንዴት እንደሚሰራ ነው ማሳያችሁ። አብረን እንየው እስኪ። መጀመሪያ በዚች እቺን ኬብል መግዛት አለብን። በፓወር ባንክ በብዛት ፓወር ባንክ ስላላችሁ በፓወር ባንክ ለመጠቀም እቺ 12 ቮልቴጅ ኮንቨርተር ኬብል ነች እና 5 ቮልቴጅ ተቀብላ ወደ 12 ቮልቴጅ ኮንቨርት የምታደርገን ነች። እዚህ ጋር ፓወር ባንክ ላሳያችሁ። በዚህ ፓወር ባንክ 5000 ዋት ነች እና በዚህ ፓወር ባንክ ነው እንግዲህ 5 ቮልቴጅ ተቀብላ ወደ 12 ቮልቴጅ ኮንቨርት የሚያደርግልን። ስለዚህ መጀመሪያ እቺ ኬብልን መግዛት አለባችሁ። እቺ ኬብል የምትሸጠው 1000 ብር ነበረ። ወደ 1200 ገብቷል። 1200 ምናምን ገብቷል። ኬብሏን ከፈለጋችሁ እኔ ጋር አለኝ። እቺን ኬብል ምንድነው የምናደርገው? እዚች ጋር ቆርጠን ነው እንግዲህ እዚህ ዩኤስቢ ብሉቱዝ ላይ እዚች ጋር ሞዴፌክ የምንሰራው። እዚች ቀይዋ ላይ ሞዴፌክ እንሰራታለን እና መጀመሪያ እቺ 12 ቮልቴጅ ኬብል ያስፈልጋቸዋል እና እንዴት እንደሚሰራ አብረን እናየዋለን። መጀመሪያ ግን በዚህ ምናለሽ ተራ ነው የገዛሁት። እቺን ወደ 800 ብር ነው የገዛሁት እና በዚች እንዴት እንደሚሰራ ነው ማሳያችሁ። መጀመሪያ እቺ 12 ቮልቴጅ ነው የምታወጣው እና ተጠቅሜበት በጣም ነው የሚቆየው። ወደ 2 ቀን 3 ቀን ነው የቆየልኝ። የሚገርም ባትሪ ነው እና እዚህ ጋር የስፒከሩን ኬብል እዚህ ጋር መጀመሪያ ሰኳለው። እዚህ ጋር ደግሞ 2 የስፒከር መሰኪያ ኬብል አለ። እኔ ግን እዚህ ጋር አንድ ስፒከር ስላለኝ የአንዱን ስፒከር ኬብል ብቻ ነው እዚህ ጋር ሰክቼ ማሳያችሁ። እዚህ ጋር የአንዱን ስፒከር ከፈለጋችሁ ከሁለቱ አንዱ ላይ መርጣችሁ መሰካት ትችላላችሁ። ከዛ ቀዩ ላይ ደግሞ የፓወር ኬብሏችንን 12 ቮልቴጅን የሚያወጣውን መርጠን እንሰካዋለን። እዚች ጋር በጣም መጠንቀቅ አለብን። ኔጌቲቭ እና ፖዚቲቭን ማወቅ አለብን። ካለዛ እቺ ዩኤስቢዋ ትቃጠልብናለች። ፓወር ስሰኩ ለክታችሁ መሰካት አለባችሁ። አያችሁ እንደዚህ በቀላሉ በርቶልናል። በክልል ከተሞች ደግሞ አዳማ፣ ሐዋሳ፣ ባህር ዳር፣ ድሬዳዋ ላይ እንገኛለን እያሉ ነው ድጋፍ ማይክሮ ፋይናንሶች። ብድር ለመውሰድ በቀላል መንገድ ማዘጋጀት ማመልከት ይችላሉ። በስልኮ ብቻ በጥቂት ደቂቃዎች ውስጥ ይመዝገቡ። ፈተና ሰጥቶ ፈተና ለምስ ተወዳጅ ጣፋጭ እንግዲህ በመስራት የተለያዩ ምግቦችን በመስራት በተለየ ሁኔታ ቤተሰብን በማሰባሰብ ያከብራሉ። በቱርክ አሁን ደግሞ በፓወር ባንክ እንዴት እንደሚሰራ አብረን እናየዋለን። እዚች ጋር እንደነገርኳችሁ ገመዷን እንቆርጣታለን። እዚች ጋር ቀስ ብለን እንቆርጣታለን። ኬብሉን ከፓወር ባንክ ላይ ከነቀልን በኋላ እንቆርጠውና እቺ ኬብል ያው እንደነገርኳችሁ ኮንቨርተር ኬብል ነች። ከ5 ቮልቴጅ ወደ 12 ቮልቴጅ ኮንቨርት የሚያደርግልን ነች። 1000 ብር ነበር፣ አሁን 1200 ገብቷል። ከፈለጋችሁ እኔ ጋር አለ እና እንዴት እንደምንጠቀም አብረን እናየዋለን። እዚህ ጋር ቦርዱን ደግሞ ከፍቼ ላሳያችሁ እስኪ። ቦርዱ ምን ይመስላል የሚለውን እንዴት ኮንቨርት እንደሚያደርግ እዚህ ጋር አያችኋት። ቦርዷ በቃች ነች።
እቺ ነች። ካፓሲተር አላት፣ እንትን አላት፣ ኮይል አላት። በቃ በዚች ኬብል ነው እንግዲህ 5 ቮልቴጅ ቱ ኮንቨርት ቱ 12 ቮልቴጅ የሚያደርግልን። ስለዚህ እቺ ኬብል ከሌላችሁ ግን መጠቀም አይቻልም እና ወሳኝ ኬብል ነች። እና ብዙ ሰው ጠይቆኝ ነበር እንዴት ነው ዩኤስቢ ኪቱ በፓወር ባንክ የሚሰራው ያለ ኤሌክትሪክ ማለት ነው። ያለ ኤሌክትሪክ እንዴት እንደሚሰራ እቺ ኬብል ግዴታ ታስፈልገናለች ማለት ነው። ከዛ እዚች ጋር ቆርጠን እናወጣታለን። መጀመሪያ ደግሞ እዚህ ጋር ትልቅ ጥንቃቄ ማድረግ ያለብን ምንድነው እቺን ከሰካም በኋላ ኔጌቲቭ እና ፖዚቲቭን መለየት አለብን። እዚህ ጋር ላሳያችሁ በደንብ ኔጌቲቭ እና ፖዚቲቭን መለየት አለብን። እዚህ ጋር በደንብ ካሜራው ፎከስ ያርግልንና እዚህ ጋር በደንብ አሳያችኋለሁ። አሁን ይታያል፣ አሪፍ ነው። ኔጌቲቭ እና ፖዚቲቭን መለየት አለብን። እቺ ኔጌቲቭ ነች። ስለዚህ ኔጌቲቭዋን ሳይን እናወጣላታለን። እዚች ጋር ኔጌቲቭዋን ምልክት ካወጣን በኋላ እንቋጥራታለን ማለት ነው። እንደዚች መለየት አለብን ኔጌቲቭ እና ፖዚቲቭን። ምክንያቱም የኮንቨርተር ኬብሉን ስንቀጥል ኔጌቲቭ እና ፖዚቲቭን መለየት አለብን። ከዛ እቺን ኬብል ደግሞ እንልጥና እዚህ ጋም ኔጌቲቭ እና ፖዚቲቭን መለየት አለብን። ካልሆነ ግን እቺ ዩኤስቢ ኪቷ ልትቃጠል ስለምችል በጣም እዚህ ጋር ነው ጥንቃቄ ማድረግ ያለባችሁ። ከዛችን ጫፏን ቆርጠን እናወጣታለን። እና እቺ ኬብል የምትጠቅመው ለእንትንም ትጠቅማችኋለች፣ ለዋይፋይ አዳፕተር በ5 ቮልቴጅ መብራት ሲጠፋባችሁ ዋይፋይ አዳፕተራችሁ በዚህ ኬብል መጠቀም ትችላላችሁ። እና ጥቅሟ በጣም ምርጥ ጥቅም ነው። ገዝታችሁ አስቀምጠው። አሁን እየጨመረ ነው ዋጋው፣ በአንዴ 200 ብር ነው የጨመረው። እና ገዝታችሁ አስቀምጡ። እቺ ኬብል ወሳኝ ኬብል ነች፣ አንድ ቀን ትጠቅማችኋለች። እና እዚህ ጋም መለየት አለብን ኔጌቲቭ እና ፖዚቲቭን። እዚች ጋር ፖዚቲቭን እንልጥና በደንብ እናስተካክለዋለን። እዚህ ጋም ኔጌቲቭዋን ልጠን በአሪፍ ሁኔታ እናስይዘዋለን። እንደዚህ ከላጥን በኋላ እዚህ ጋም ዩኤስቢያችን ኬብሏን ኔጌቲቭዋን እዚህ ጋር ያያችሁ ጥንቃቄ፣ ኔጌቲቭዋን በኔጌቲቭ እንቋጥራታለን። እዚህ ጋር በአሪፍ ሁኔታ እናስይዛታለን። እዚህ ጋር ነው እንግዲህ ከባድ ስራው። ከተቀያየረ እቺ ዩኤስቢ ኪቷ ትቃጠልብናለች። መቀየር የለበትም፣ መጠንቀቅ አለባችሁ። ከዛ ፖዚቲቭንም እንደዚህ እናስይዘዋለን። በቃ ጥንቃቄ ብቻ ነው እንጂ በጣም ቀላል ነው። ጥንቃቄ ካረጋችሁ በጣም ቀላል ነው። እንደዚህ ካስያዝን በኋላ እንዳይገናኝብን ደግሞ በፕላስተር ጫፉንና ጫፉን እናስይዘዋለን። እንደዚህ በፕላስተር አንዱን ፖዚቲቭን ካስያዝን በቂ ነው። ከዛ እንሞክረዋለን ማለት ነው። አያችሁ እንግዲህ ያው ቀደም እንደነገርኳችሁ 5 ቮልቴጅን 5 ቮልቴጅ ኮንቨርት ቱ 12 ቮልቴጅ ኬብል ነች። ስለዚህ እዚህ ጋር 12 ቮልቴጅ ነው የሚያወጣልን ማለት ነው። 5 ቮልቴጅን ተቀብሎ ወደ 12 ቮልቴጅ በፓወር ባንክ። አሁን ደግሞ ምርጥ ፓወር ባንክ መጥቶልናል። በሱ ቀን ሙሉ መጠቀም ትችላላችሁ። ስለዚህ እዚህ ጋር የስፒከሩን ኬብል እንሰካለን። አንድ ስፒከር ስለሆነ አንዱ ላይ እንሰካለን። ከዛ ፓወር ባንኩ ላይ ኬብሉን እንሰካለን ማለት ነው። አያችሁ الفتي أحمد يا زيني نور التجاني
መዲና ደግሴ ጀመርኩት። አንዳንድ ሰዎች በተለይ ከማጋራት ጋር ተያይዞ ምን አለኝና ነው ለሌላው የማጋራው ለሌላው የምረዳው ከምን ቀንሼ ነው የማካፍለው አይተዋል። በጣም መነጋገሪያ ሆኖ ነበርና አላየውም። የተቀነጨበው ቪዲዮ ያየሁት ምን እንደተፈጠረ ከዛ ፊት ነው። ከዛ በኋላ አንተ ማለት አይ ቲንክ ያልሆነ በጭራሽ ማለት አሰልጣኝ ገብረመድህን ኃይሌ ላይ ነው እንደዛ ያደረገው። አሰልጣኝ ገብረመድህን ኃይሌ ባለፈው የውድድር ዓመት መድንን ሻምፒዮን ያደረገ ምንም የምልህ በጣም በኢትዮጵያ እግር ኳስ